በዓለም ላይ እናት መሆን የራሱ ትልቅ ኃላፊነት አለው። ነገር ግን በአንድ ቀን ውስጥ በአንድ ጊዜ 9 ሕፃናትን መውለድ ምን አይነት ስሜት ይፈጥራል? ይሄ ነገር ከሳይንስ በላይ ከሰው አቅም በላይ የሆነ ተአምር ይመስላል። ዛሬ በአቤት ቲዩብ ላይ የምንመለከተው የሃሊማ ሲሴን ታሪክ ነው። ማሊያዊቷ እናት የዓለምን ክብረ ወሰን የሰበረችው፣ ዶክተሮችን ያስደነቀችውና በመላው ዓለም አይን ውስጥ የገባችው እንዴት ነው? የዛሬው ዘጋቢ ፕሮግራማችን ከዚህ ተአምራዊ ወሊድ ጀርባ ያለውን እውነታ ይቃኛል። ሃሊማ ሲሴ የተለመደ የእርግዝና ጉዞ እንደሚኖራት ነበር የምታስበው። ማሊ ውስጥ በሚገኝ ሆስፒታል ምርመራ ስታደርግ ዶክተሮች 7 ሕፃናት እንዳሉ ነበር የነገሯት። የራሱ በዓለም ላይ እጅግ ያልተለመደና አስደንጋጭ ክስተት ነበር። ነገር ግን ጉዳዩ ይበልጥ ውስብስብ ሆነ። ማሊ ውስጥ ያሉት የሕክምና ተቋማት ይህንን ያህል ብዙ ሕፃናት በአንድ ላይ የሚያዋልዱበት አቅም አልነበራቸውም። በመጨረሻም የሞሮኮ መንግስት ጣልቃ ገብቶ ሃሊማ ወደ ካዛብላንካ እንድትወሰድ አደረገ። በዚያ ጉዞ ላይ የነበረው ስሜት የዶክተሮቹ ጭንቀትና የሃሊማን ጸሎት የሚገልጸው ነገር አልነበረም። ግንቦት 2021 ዓ.ም የዓለም የሕክምና ማህበረሰብ አይን ሞሮኮ ላይ ወደቀ። የቄሳሪያን ክፍል ቀዶ ጥገና ሲጀምር ማንም ያልጠበቀው ነገር ተፈጠረ። ዶክተሮቹ ከጠበቁት በላይ ሌላ 2 ሕፃናት ተገኙ። አዎ ሃሊማ ሲሴ 7 ሳይሆን 9 ሕፃናት ነው የወለደችው። 5 ሴቶች፣ 4 ወንዶች። ወሊዱ ብቻ አልነበረም ፈተናው። ከወሊድ በኋላ የነበረው የሕክምና ሂደት፣ የሕፃናቱ ክብደት፣ አተነፋፈሳቸውና ለወራት በሆስፒታል መቆየታቸው ሌላ ትልቅ ትግል ነበር። ሃሊማ ከባለቤቷ ጋር ሆና ያሳለፈችው እያንዳንዱ ቀን እንደ 1 ዓመት ይረዝም ነበር። የሕፃናቱን ጤንነት ለመጠበቅ ዶክተሮች ምን ያህል እንደለፉ፣ እንዲሁም ሃሊማ እንደ እናት ያሳየችው ጽናት እንዴት እንደነበር እንመልከት። ዛሬ ሃሊማና 9 ልጆቿ በጤና አሉ። ይህ ታሪክ ስለ እናትነት፣ ስለ ጽናትና ስለ ሕይወት ተአምር የሚያስተምረን ትልቅ ነገር አለ። አቤት ቲዩብ ሁሌም እንዲህ ያሉ ያልተለመዱና አስደናቂ ታሪኮችን ለእርሶ ያቀርባል። ይህን ቪዲዮ ከወደዱት ለጓደኞቻቸው ያጋሩ። ስለ ሃሊማ ሲሴና ስለ 9 ሕፃናት ያላችሁን አስተያየት በኮሜንት ላይ አስቀምጡልን። በቀጣይ ጊዜ ከአዲስ ሐሳብና ከአዲስ ቪዲዮ ጋር እስከምንገናኝ ቸር ሰንብቱ።